ሰላም አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እንዴት ካረማችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬም ብቅ ብዬላችኋለሁ በአዲስ ነገር በጣም ውድ የሚያማምር ሰዓት ይዤላችሁ መጥቻለሁ። ግን በጣም የገረመኝ በሚገርም ጀምረ ነው የለ ይባለፈው ጫማ ሲገርመኝ አሁን ደግሞ ይሄንን ሰዓት አይቼ እንዴት እንዳማረኝ እዛ ቦታ እጅ እስከማየው ድረስ እንዴት እንትን እንዳለኝና ከዛ ግብት ብዬ ጠይቅላችኋለሁ። የዚህን ሰዓት ዋጋ ገምቱ። 3795 ያንንም ዲስካውንት ወርቶ አይለኝም። እንዴት እንደገረመኝ እውነት ምን እንዳረጉበት አላውቅም። እኔ ራሱ ዝም ነው ያረገኝ። ግን ሰዓቱ ወይ ሰዓት ብላችሁ ዝም ነው። በጣም የሚያማምረው ምንም መጠሩ ሰዓት አታገኙም እዚህ ውስጥ። ምናልባት የካሜራ ደካማነት ምናምን ካሜራው ላይ ያጠራ ይችላል እንጂ እውነት እንዴት አባቱ እንደሚያምር እኔ አላቅም። ወርቅ ውስጥ ምን ኑሮት እንደሆነ እኔ ባላቅም ብቻ እስከ 5 9 ከዛ ማራስ 40 ምናምን ሪያልም አለው እዚህ መሃል። በጣም ነው የገረመኝና ገርሞኝ ነው ይዤላችሁ የመጣሁት ነው። ጅዳ እንደዚህ እኔ እንጃ ብቻ ብዙ ውድ ሰዓት አይቻለሁ፣ ግን አልተጠበቅኩትም ነበር። ከቦታው አንፃር አልተጠበቅኩትም ነበርና ይሄን ሰዓት እስኪ የምታውቁ ምን ትሉናላችሁ? ግን ሲያማምር ማሻአላ ተባረከላ። ይሄ ሰዓት ለባሌ ይገባዋል የምትሉ እስኪ ላይክ። ለኔ ባል እንኳን ይገባዋል ወይ እንኳን እዚህም በላይ ነው የሚገባው የኔ ውድ ባል። እስቲ ኢንሻአላህ አላህ ረዝቆኝ የሚገዛልኝ ደስ ይለኛል። ዲስካውንት ወርዶ ምናምን በእነሱ ቤት በቃ አሁን ዲስካውንት ወርደው ነው ይሄን 3000 ምናምን 4000 5000 ነው የነበረው 3795 ብር ላይ ነው አለ ይሄ ሰዓት። እኔ ገርሞኝ ነው ያመጣውላችሁ ብዙ እያልኩ አይደለም፣ ግን ሲያማምር ደግሞ እነዚህ የውጭ ዜጎቹ ምናምን ነጫጮች በጣም እንትኖቹ ናቸው እዛ ቦታ የምታያቸውና እኔ ራሱ እኮ ድፍረት ኖሮኝ ነው መግባት የራሱ 5000 ብር ጌታ ላይ አገሬ ሰው። እኔ እታችሁ ደፈር ነኝ ማልገባበት የለም። ገብቼ ቀርጬ ገርሞኝ ደግሞ እኮ ማላፍረው ነገር ገብቼ የምጠይቃቸው ነገር ስምገዛ እኮ ነው የምመስለው። እኔ እታችሁ ኮራ ብዬ ገብቼ ነው የምጠይቃቸው አጣርቼ ሰዓቱን ጋገላብጬ አይቼ ምናምን ነውና ማፊ ምን ችግር የለውም። እዚህ ሀገር ቋንቋ ታወቃችሁ። እነዚህ ደግሞ የሴት ወጉ ካላችሁ የሴት ወጉን አድርሱ። በጣም የሚጣፍጥ ምርጥ ሽቶ ነው። ዲስካውንት አለው ግን ይሄ አሪፍ ነው። እኛም ገዝተናል የሆነ ሽቶ እንደውም እዚህ ቪዲዮ ላይ እስኪ ከተመቻችልኝ አስገባዋለሁ መጨረሻ ላይ። ሶስቱንም 300 ምናምን የነበረው የሆነ ሽቶ ዲስካውንት ወርዶ በ150 ገዝተን ከጓደኞቼ ጋር አንዳንድ ተካፈልን ማለት ነው። ምክንያቱም ያለ ፕሮግራም ስለወደድነው ብቻ ነው የገዛነው ዲስካውንት ስለወረደ እንጂ ምን ገዛበት ሰዓት ሆኖ አይደለም። ግን በነገራችን ላይ በቅርብ ስራ ቦታችሁ በቅርብ ሱቅ ካለ ወይ በጣም ነው የምትበዘበዙት። በቃ በወጣችሁ ቁጥር አያስችላችሁም። የሆነ ነገር ይዛችሁ ትመጣላችሁና አሁን እንኳን ሰልችቶናል። እኔ እንጃ ከስራ ቦታችን የሌለ ሱቅ የለም። በቃ ከስራ በኋላም ስለሚፈቀድልን ወጣ እንላለን፣ አንድ ነገር ይዘን እንመጣለን። ወጣ እንላለን፣ አንድ ነገር ይዘን እንመጣለን። አሁንማ መውጣቱንም ትተናል። የሆነ የሆነ ነገር ካልታዘዝኩ ምናምን የሆነ ቤተሰቦች የሆነ ሰው ካላከኝ አልሄድም። እንዴ ሰለቸኝ እኮ ያን ጠረጠርኩ መምጣት። እነዚህ ደግሞ ወይኔ ማማራቸው መለስለሳቸው ልብስ ቢጃማ ናቸው። አንድ ከገዛችሁ 55 ብር፣ ሁለት ከገዛችሁ 90 ብር ይላሉ። ያው እንግዲህ አመዛዝኑት ማለት ነው። 10 ብር መስና አይደለም። ለዛ ብቻ አሪፍ ነው። ለስላሴው በጣም ነው ደስ የሚለው። እንጃ ቢጃማቸው ዋው አይጎፍት ምን አይል ሞል ላይ የሚገዛ ነገር በተለይ እኔ እንጃ የሞል ዕቃ ምናምን ደስ ይለኛል ስለምወደው። የሆነ ነገር ከፈለኩ እዛ ነው የምገዛው። የስራ ቢጃማ ምናምን ካልሆነ በቀር በዛኛው ሞል ምናምን ስገዛ ደስ ይለኛል። እስኪያቸው እነዚህን በአካል ብታዩዋቸው እንግዲህ አዲስ ሙሽሮች ወይም ደግሞ ግዴታ ለሙሽራ ብቻ አይደለም ወይም ባልና ሚስት ያለው ብቻ ባልና ሚስት ባልሰላላት አይደለም እንዴ ልብስ መገዛው። ለስለስ ብላ ደስ ብላ ተጥጥብ ብላ ቀይሪር አድርጋ መተኛት የፈለገች ሴት ትግዛ። እዚህ ደግሞ አንዱን በ15 ብር ሁለት ከገዛችሁ በ25 ብር ዲስካውንት አለው። በነገራችን ላይ የህፃናት ልብስ አለ የሚያማምር
እዚህ ራሱ በጣም ቆንጆ ዲስካውንት አለ። ወደ ሀገር ምናምን ለመሳፈር የፈለጋችሁ በጣም ጥራት አላቸው። በነገራችን ላይ ሞል ላይ ብዙ ጊዜ አይገኝም እንደዚህ ያለ በእንዲህ ያለ ዋጋ ማለት ነው። አይሁን እህታችሁ ደፋሯ ከአይፎን ቦታ መቼ ነበር አይፎን ጀዋል። ይሄን ጀዋል ቤት ስንቴ ነው መሰልለው። በጣም የሚያማምር አይፎን ጀዋል አለ ወይ? ይሄን ሰዓት ስወደው ግን ከ1000 ሪያል በላይ ነው። ይሄ ላፕቶፕ ምናምን አይባድ የሚያማምር ቃላቸው ማሻአላ። ዋጋው አሪፍ ነው። አሪፍ ነው። ይሄን ኮርስ ማለት እንደ ቃው ጥራት እንደ ሰዓቱ ውድ አይደለም። አሪፍ ላይ ናቸው። ህፃናት ምናምን ለልጆቻችን ወደ ሀገር ስንገባ ኢንሻአላህ እኔ በተለይ አይባት በጣም ነው የምወደው። ለምን እንደሆነ አላውቅም። በጣም ነው የምወደው። ወዳለሁም አለኝም። እንደዛ ላይ በተቀፈሽ ይሉኛል ያዩኝ ሰዎች። እኔ እንጃ ለምን እንደሆነ ወደዋለሁ፣ ደስ ይለኛል። እንዲሁም ደግሞ ለልጆቻችሁ ምናምን ላፕቶፕ ከፈለጋችሁ አዲስ የመጣው አይፎን ከፈለጋችሁ ምን የሌለ ነገር አለ። ግን ይሄ ዲስካውንት አልወረደም። በነገራችሁ ላይ ውድ ነው። እኔ እንጃ ቢስሚላህ የአይፎን ዋጋ ግን ምን እንደነካው አላውቅም። እኔ በነገራችን ላይ ቢኖረኝም አይፎን አልወድም። አጠቃቀሙ የመቸኝ ደስ አይለኝም። ሳምሱንግ ኤርስ ኤስ 23 ነው ምናምን ነው። እኔ አበባ ሆኑልኝ እስችልም አበባው ራሱ ሰላም አለኝ ነው። ግን ውድ ናቸው። ብቻ ግን ደስ ስላሉኝ ምናምን ሰላም አሉኝ ነው የቀረጽኳቸው። ለማንኛውም አዳዲስ ቪዲዮ ለቅላችኋል። እውነት በጣም የሚያማምር ነገር ይዤላችሁ መጥቻለሁ። ኢንሻአላህ ሰብስክራይብ አድርጉ። ምን ይከፈልበታል? 4000 በቅርቡ አስገቡኝ። ኢንሻአላህ እየተዳረስኩ ነው። ጉዞ ወደ 4000 ብለናል። ለማንኛውም ከልብ አመሰግናለሁ። እንዲሁ አበባ የሆነ ህይወት ይስጣችሁ ኢንሻአላህ። ደስተኛ የምትሆኑበት ፍክት የምትሉበትን ነገር አላህ ይወፍቃችሁ ነው ማለት። ሁላችሁ ተከታታዮች የልባችሁ ሙላሳባችሁ ሁሉ ይሳካ። መቀኛችሁን አላህ ሸረኛችሁን ሁሉን አላህ ያዝላችሁ። እስካሁን እዚህ ድረስ አብራችሁ መጣችሁኝ ከሆነ ከልብ አመሰግናለሁ። ከወደዳችሁት ቪዲዮ ላይክ፣ በአዲስ ቪዲዮ ኢንሻአላህ በአላህ ፍቃድ ብቅ እላለሁኝ ለማለት ነው። አምሩ እኔ ግን አበባ ስወድ ማለቴ ሁልጊዜ ምናምን አበባ ይገዛልኝ ምን አይነት ሰው አይደለም። በዛ እኔ የሚወጣው ብር ያመኛል። ግን እንደዚህ ሳይሆን ደስ ይለኛል። ያው አድናቂ ነኝ። ግን ከመስጠቱ ላይም ደግሞ ወደ አበባ ተሰጣችሁ እኮ ምንም አንድ ቀን ወይ 2 ቀን ነው። ከዛ በኋላ ስለሚደቅ ብዙም እንትን አይደለም። ቢሆን ብሩን ነው ማየት። ቢስሚላህ አሁን እስቲ 100 ምናምን ገዝቼ በ2 ቀን ሲደርቅ ብሬ እንደደረቀ ነው የሚሰማኝ እኔ። ለማንኛውም አፍቃሪ ከሆናችሁ ደግሞ እንዳትቀር እንዳይላችሁ። ከአበባ ቀጥሎ ማር ነው። መቼስ እዛው አካባቢ ምን ሊኖር ይችላል? ማር የሆነውን ህይወት አላህ ይስጣችሁ፣ አላህ ይፍቃችሁ። ከልብ አመሰግናለሁ። ለምታበረታቱኝ ሁሉ ወዳችኋለሁ። ሰላም በካይር። እንግዲህ ኢንሻአላህ በአዲስ ነገር እንገናኝ ብዬ እመኛለሁ። መልካም